ተጠማሁ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው ቃላቶች ውስጥ አንዱ ነው። ይህ ቃል በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ተገልጿል። የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ነው ከመከራው ጽናት የተነሳ ብዙ ደም ስለፈሰሰው ብዙ ግርፋት ስለደረሰበት ተጠምቷል። ለጊዜው ያ ነው። ፍጻሜው ግን ያ መጠማት ማለት ከመጠን በላይ ልክ በሌለው መጠን በሌለው መውደድ ማለት ነው። የሚገርመው ነገር ያ አይደለም። ጌታ ተጠማው ብሎ ሲሞት ጎኑ ሲወጋ ደምና ውሃ ወጣ። እሱ ተጠምቶ ነው የሞተው። ጎኑ ሲወጋ ግን ደምና ውሃ ወጣ። እሱ ተጠምቶ ነው የሞተው። ለእኛ ግን የዘላለም ሕይወትን የምናገኝበትን የሕይወትን ውሃ ከጎኑ ሰጠን። እሱ ተጠምቶ ነው የሞተው። ለእኛ ግን የዘላለምን ሕይወት የምናገኝበትን ደም ከጎኑ ሰጠን። ከጎኑ የተሰጠንን የዘላለምን ሕይወት አብስተን ልንፈልግ ይገባል። አብስተን ልናሻ ይገባል። አብስተን ልንመላለስበት ይገባል።